ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ ሰባተኛ ቪዲዮ ነው። በባለፈው ክፍል 6 ቪዲዮ የሴሌክሽን ቱሎችን ማየት ጀምረን ማርኪ ቱልስን አይተናል። በዛሬው ቪዲዮ ደግሞ ላሶ ሴሌክሽን ቱሎችን እናያለን። አሁን ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። ኦኬ ባለፈው ካየናቸው ማርኪ ቱልስ ቀጥሎ የምናገኘው ላሶ ቱልስ ነው። ላሶ ቱልስ ላይንን በመጠቀም ሴሌክሽን የምንሰራባቸው ቱሎች ናቸው። ሴሌክት የምናደርገውን ኤሪያ በቱሎቹ በምንሰራው ላይን በመለየት ሴሌክሽኑን መስራት ያስችሉናል። እነዚህ ቱሎች ቀጥ ያለ ቅርጽ ለሌላቸው የሆነ ወጣ ገባ ለሚበዛቸው ሴሌክሽኖች የምንጠቀማቸው ናቸው። የቱሉ ግሩፕ ላይ ራይት ክሊክ ስናደርግ እንደምታዩት በውስጡ ላሶ ቱል፣ ፖሊጎናል ላሶ ቱል እና ማግኔቲክ ላሶ ቱል የሚሉ ቱሎችን ይዟል። በቅደም ተከተል አንድ በአንድ እንያቸው። የመጀመሪያው ላሶ ቱል ነው። ይህ ቱል በምንም አይነት ቅርጽ ሳይገድበን ፍሪ ሃንድ ሴሌክሽን የምንሰራበት ቱል ነው። አሰራሩም እንዴት ነው? ቅድም እንዳልነው ላሶ ቱልስ ሴሌክሽን የሚሰሩት ላይንን በመጠቀም ነው። ላይኑን እንዴት ነው የምንሰራው? በቀላሉ ክሊክ አድርገን ማውዛችንን ማንቀሳቀስ ነው። አያችሁ? ላይኑን ድሮ ማድረግ ጀመርን ማለት ነው። ክሊኩን እንደያዘን ሳንለቀው ሴሌክት ማድረግ የፈለግነውን ፓርት በዚህ ላይን እንለየዋለን። ስንጨርስ ክሊኩን እንለቀዋለን። እንደምታዩት በሳልነው ላይን መሰረት ሴሌክሽኑን ሰርቶልናል። ከዚያ ይህን ፓርት ባለፈው እንዳየነው ትራንስፎርም ማድረግ፣ ኮፒ፣ ከት፣ ዲሌት፣ ዲፕሊኬት የመሳሰሉትን ማድረግ እንችላለን። በዚህ ቱል ሴሌክሽን ስንሰራ ባለፈው ካየናቸው ማርኪ ቱልስ በተለየ መልኩ በምንም አይነት ሼፕ ስለማንገደብ ነን ዩኒፎርም የሆኑ ወጥ የሆነ ቅርጽ የሌላቸውን ነገሮች ፍሪሊ ሴሌክት ማድረግ ያስችሉናል። ለምሳሌ ከነዚህ ፍራፍሬዎች ይህን ብርቱካን ከነቅጠሉ ሴሌክት ማድረግ ብፈልግ ማርኪ ቱልስ እዚህ ጋር ሊያገለግሉኝ አይችሉም። ምክንያቱም ቅርጹ አራት ማዕዘን ወይም ክብ አይደለም። እንዲህ አይነቱ ስራ የማን ይሆናል ማለት ነው? የላሶ ቱል። ባየነው መሰረት ክሊክ አድርገን በፍሩቱ ዙሪያ ቅርጹን እየተከተልን ላይኑን እንሰራለን። ስንጨርስ ክሊኩን እንለቀዋለን። በቀላሉ ሴሌክት አደረግነው ማለት ነው። ኮፒ አድርገን አዲስ ሌየር ላይ ማስቀመጥ ከፈለግን ኮንትሮል ሲ ኮንትሮል ቪ ኮፒ ፔስት ራሱን በቻለ ሌየር ላይ ሆነ ማለት ነው። ይሄም ባለፈው አይተነዋል። ከዚህ ባለፈ ላሶ ቱልን ሞር ምን ላይ እንጠቀመዋለን መሰላችሁ? ከኢሜጅ ውስጥ የሆነን ኦብጀክት ለማጥፋት። ምን ማለት ነው? ከባለፈው ጀምሮ እያየነው አይደል እንዴ? ምን አዲስ ነገር አለው? ሴሌክት አድርገን ዲሌት ማድረግ እንደምንችል አውቀናል። ምንድነው የምታዝገን? አይደለም ወዳጅ፣ ቆይ ተረጋጋ። እኔ የምለው ሌላ ነው። አንተ የምትለው እንደዚህ ሴሌክት አድርጎ ዲሌት ማድረግ ነው። እኔ የምልህ እሱን አይደለም። ይሄ ዲሌት ካደረግከው በኋላ ቦታው ምንድነው የሚሆነው? ባዶ ትራንስፓረንት ነው የሚሆነው። አሁን ሌላ ኢሜጅ እንደዚህ ያስገብቼ ከዚህ ሌየር በታች ባደርገው ዲሌት ባደረኩት ፓርት በኩል ይታያል። እኔ የምልህ ግን ኢሜጁን እንደዚህ ተቀደደ ጨርቅ ሳናስመስለው የሆነን ኦብጀክት ለይተን ማጥፋት እንችላለን ነው። ተግባባን? እኔ አትቸኩል የምለው በምክንያት ነው። ኦኬ አንድ ኢሜጅ እንክፈትና በምሳሌ እንየው። እንደተለመደው እናንተም ኢሜጆቹን ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ ዳውንሎድ አድርጋችሁ አብራችሁኝ ፕራክቲስ አድርጉ። ኦኬ አሁን እዚህ ኢሜጅ ላይ ምንድነው የምናደርገው? ሰውየውን ከዚህ ኮምፖዚሽን ላይ እናጠፋዋለን። ልብ በሉ፣ ሲጠፋ ግን ሰውየው የነበረበት ፓርት ሳይጠፋ ነው። ተግባባን? የመጀመሪያው ስቴፕ ሰውየውን ሴሌክት ማድረግ ነው። ላሶ ቱል ላይ ሆነና ባየነው መሰረት ሰውየው ያለበትን ኤሪያ ዙሪያውን በዚህ መልኩ ሴሌክት እናደርገዋለን። ከተሳሳታችሁ ክሊኩን ልቀቁትና ሴሌክሽኑን አጥፍታችሁ እንደገና ጀምሩ። ኦኬ በዚህ መልኩ በተቻለ መጠን ወደ ኦብጀክቱ ጠጋ ብለን ሴሌክት እናደርገዋለን። በጣም ጥሩ፣ ሴሌክሽኑን ሰራን ማለት ነው። ቀጥሎ ኤዲት ውስጥ ኮንተንት አዌር ፊል የሚለው ኦፕሽን ላይ ስንገባ ይሄ ሴክሽን ይመጣልናል። ቀጥታ ምንም ውስጥ ሳንገባ እዚህ ጋር ከታች ኦኬ እንለዋለን። ይሄው ኢሜጁ ምንም ሳይነካ ሰውየው ከነመፈጠሩ ከቦታው ላይ ይጠፋል። በጣም አሪፍ። ግን በሰውየው ተሸፍኖ የነበረውን ኤሪያ ፎቶሾፕ እንዴት አወቀው ማለታችሁ አይቀርም። አክቹአሊ ፎቶሾፕ እዚህ ጋር ምንድነው ያደረገው? ሴሌክት ያደረግነውን ፓርት ያጠፋና በሴሌክሽኑ ዙሪያ ያለውን ኤሪያ አናላይዝ አድርጎ በዚያ መሰረት ያጠፋውን ፓርት አመሳስሎ ይሰራል። ግልጽ ነው። ላሶ ቱል ለእንደዚህ አይነት ስራዎች ቀኝ እጃችን ነው ማለት ነው። ኦኬ ማርኪ ቱል ላይ ያየናቸው ሴሌክሽን አድ ማድረግ፣ መቀነስ የመሳሰሉት ቴክኒኮች እዚህም ጋር ይሰራሉ። ሾርት ከታቸውን ባለፈው አይተናል። ሴሌክሽን ከሰራን በኋላ ተጨማሪ ሌላም ቦታ ሴሌክት ለማድረግ ወይም እዛው ሴሌክሽኑ ላይ ለማካተት ሽፍትን የምንጠቀመው፣ ለመቀነስ ደግሞ አልተን እየተጠቀምን በዚህ መልኩ መቀነስ እንችላለን። የፌዘር ኦፕሽንም ላሶ ቱሎች ላይ ይሰራል። ባለፈው ስላየነው ይሄን
አሁን አንደግመው። ሁሌ እንደምንለው አንድ ያየናቸውን ነገሮች መልሰን ጊዜ ስለማንወስድባቸው ቪዲዮዎችን በቅደም ተከተል ማየት የግድ ነው። ኦኬ፣ ወደ ቀጣዩ የላሶ ቱል ስንሄድ ፖሊጎናል ላሶ ቱል እናገኛለን። አሁን ካየነው ላሶ ቱል ጋር ተቀራራቢ ነው። ለየት የሚያደርገው ነገር ምንድነው? ለሴሌክሽን የምንሰራው ላይን ፍሪሊ እንደፈለግን የምናጣጥፈው ሳይሆን ቀጥ ያለ ላይን ነው። ማጠፍ ስንፈልግ ክሊክ አድርገን መስመሩን እየሰበርን የምናጥፈው። ይሄ እንዴት እንደሆነ በተግባር እንየው። ቱሉን ከመረጥን በኋላ ሴሌክት የምናደርገው ኤሪያ ላይ ሄደን ክሊክ እናደርጋለን። ክሊክ ካደረግን በኋላ ላይኑን ለመስራት ክሊኩን መያዝ አይጠበቅብንም እንደቀድሞ። ክሊኩን እንለቀዋለን። ከዚያ ማውዛችንን በማንቀሳቀስ ላይኑን መስራት እንጀምራለን። ልዩነቱን አያችሁ? ስትሬት የሆነ ላይን ነው የሚሰጠን። ማጠፍ ስንፈልግ ታዲያ ምንድነው የምናደርገው? ክሊክ። በዚህ መልኩ ክሊክ እያደረግን መስመሩን እየሰበረን ወደ ፈለግነው ዳይሬክሽን እናጥፈዋለን። በዚህ መልኩ እየሄድን መጀመሪያ የተነሳንበት ፖይንት ጋር ስንደርስ አያችሁ? ከቱሉ አይከን አጠገብ ትንሽዬ ክብ ነገር ትመጣለች። ምን ማለት ነው? ላይኑ የሚገናኝበት ፖይንት ጋር ደርሰሃል። ክሊክ አድርገህ ማገናኘትና ሴሌክሽንን መጨረስ ትችላለህ ማለት ነው። ክሊክ ሳደርግ እንደምታዩት ሴሌክሽኑን ጨረስኩ ማለት ነው። የተነሳውበት ፖይንት ጋር ሳልደርስ ሴሌክሽኑን መጨረስ ከፈለኩኝ ደግሞ በቀላሉ ያለሁበት ጋር ሆኜ ደብል ክሊክ በማድረግ ራሱ ላይኑን እንዲዘጋው ማድረግ እችላለሁ። ይሄ ፖሊጎናል ላሶ ቱል ታዲያ ባለብዙ አንግል ሼፖችን ሳንቸገር በቀላሉ ሴሌክት ለማድረግ ይጠቅመናል። እንደተለመደው ምሳሌ የሚሆነንን አንድ ኢሜጅ እንክፈትና እንየው። ኦኬ፣ አሁን ይህን ቤት አሁን ባየነው መሰረት ሴሌክት እናድርገው። ቤቱ እንደምታዩት ዙሪያ ጠርዙ ምንም አይነት ከርቭ የሌለው ሻርፕ ቅርጽ ነው ያለው። ፖሊጎናል ላሶ ቱል ለእንደዚህ አይነት ሼፕ ትክክለኛው ቱል ነው። ጠርዙ በደንብ ጎላ ብሎ እንዲታየን ዙም እናድርገው። በዚሁ አጋጣሚ እንደዚህ ዙም ካደረግን በኋላ ቱል ባር ስር አካባቢ ሃንድ ቱል የሚል ቱል እናገኛለን። ሾርት ከቱ ኤች ነው። እዚህ ቱል ላይ ሆነን የካንቫሱን ቪው ማንቀሳቀስ እንችላለን እንደምታዩት። ወይም ደግሞ ቱል መቀየር ሳያስፈልገን የትኛውም ቱል ላይ ሆነን ኪቦርዳችን ላይ ስፔስን ያዝ ስናደርግ አንድ ቱል ይመጣልናል። ከዚያ ክሊክ አድርገን ማንቀሳቀስ እንችላለን። ስንጨርስ ስፔስን እንለቀዋለን፣ ወደ ነበርንበት ቱል ይመለሳል። ይሄ ዙም ስናደርግ በጣም ይጠቅመናል። ከዶክመንት ዊንዶ አልፈው የተደበቁ ፓርቶችን በዚህ መልኩ እያንቀሳቀስን ማየት እንችላለን። ልብ በሉ፣ እዚህ ጋር የምናንቀሳቀሰው ቦታውን የምንቀይረው ምንም አይነት ኤሌመንት የለም። የካንቫሱን ፖዚሽን አይቀየርም። ጀስት በዶክመንት ዊንዶ ውስጥ ስክሮል እያደረግን ያለ ነው። ተግባባን? ኦኬ፣ ወደ ሴሌክሽናችን ስንመለስ ባየነው መሰረት ቱሉን እንይዝና ከአንደኛው ጫፍ ክሊክ አድርገን እንጀምራለን። ከዚያ ጠርዙን ተከትለን እንወስደውና ማጠፊያ ቦታ ላይ ስንደርስ ክሊክ እያደረግን እናጥፈዋለን። እንቀጥላለን። በዚህ መልኩ ተጨማሪ ዙም ማድረግ ካስፈለገ እያደረገን ስፔስን ይዘን ቪውን እያንቀሳቀሰን እንሄዳለን። በዚህ መሃል ከተሳሳተን ወይም ያልሆነ ቦታ ላይ ክሊክ ካደረግን እንደ አዲስ መጀመር አይጠበቅብንም። ጀስት ኪቦርዳችን ላይ ባክስፔስን በመጠቀም ያጠፍንበትን ፖይንት ማጥፋት እንችላለን። በዚህ መልኩ ባክስፔስ እያለን እስከፈለግነው ስቴፕ ወደ ኋላ መመለስ እንችላለን። ሴሌክሽናችንን እንቀጥል። በዚህ መልኩ ሴሌክት እያደረግን እንሄዳለን። በጣም ቀላል ነው። በዚህ ዞረን መተን ከተነሳንበት ፖይንት ጋር እንገጥመዋለን። በጣም ጥሩ። ሴሌክሽናችንን ሰራን ማለት ነው። ዙም አውት እናድርግ። ኦኬ፣ አሁን የምንፈልገው ቤቱን ብቻ ነው። ከዚያ ውጭ ያለው ሁሉ እንዲጠፋ ፈለገን። ምንድነው የምናደርገው? ቀላል ነው። ቤቱን ሴሌክት ስላደረገን እሱን ከት እናደርገውና ለብቻው አዲስ ሌየር ላይ እናደርገዋለን። ከዚያ ይሄኛውን ሌየር እናጠፋዋለን። በጣም አሪፍ፣ ትክክል ነው። እንዲህ ማድረግ እንችላለን። ግን ይህን ሁሉ የሚያቀልልን አንድ ትሪክ ላሳያችሁ። ሜኑ ባር ላይ ሴሌክት ውስጥ እንገባና ኢንቨርስ እንለዋለን። ምን አደረግን ማለት ነው? ሴሌክሽኑን ገለበጥ ነው። መጀመሪያ ቤቱ ነበር ሴሌክት የተደረገው፣ ከዚያ ውጭ ያለው አውት ኦፍ ሴሌክሽን ነበር። አሁን ኢንቨርስ ስናደርገው ቤቱ አውት ኦፍ ሴሌክሽን ሆነ። ከዚያ ውጭ ያለው ለማጥፋት የፈለግነው ኤሪያ በሙሉ ሴሌክት ተደረገ። ግልግል ማለት ይሄ አይደል? ቀጥታ ሌየሩ ሎክ ስለሆነ አንሎክ እናደርገውና ከዚያ ባክስፔስ እንለዋለን። ጨረስን። ግልጽ ነው ብዬ ተስፋ አድርጋለሁ። ወደ ቀጣዩና የመጨረሻው ላሶ ቱል ስንሄድ ማግኔቲክ ላሶ ቱል እናገኛለን። ይህ ቱል ደግሞ ከሁለቱ በተለየ መልኩ እናንተ ምንም አትልፉ፣ ሴሌክሽን የመሰራበትን መንገድ ብቻ ምሩኝ፣ የቀረውን በኔ ተውት ባይ ነው። እውነቱን ነው አይደለም የሚለውን አንድ ኢሜጅ እንክፈትና በተግባር እንየው። ኦኬ፣ ይሄ ማግኔቲክ ላሶ ቱል ምንድነው የሚያደርገው?
ሰሌክት በምናደርገው ኦብጀክት እና በባክግራውንዱ መካከል ያለውን የከለር ኮንትራስት እየተከተለ የሰሌክሽን ላይኑን ይሰራል። ከኛ የሚጠበቀው ሰሌክት የሚያደርገውን ኤሪያ መምራት ነው። ለምሳሌ ይህን ቅጠል ሰሌክት ማድረግ ፈለግን። ቱሉን ከያዝን በኋላ ምንድነው የምናደርገው? የቅጠሉ ጠርዝ ላይ እንመጣና ክሊክ እናደርጋለን። ይሄ ሰሌክሽኑ የሚጀምርበት ፖይንት ነው ማለት ነው። ክሊኩን መያዝ አይጠበቅብንም። እዚህ ጋር ክሊክ አድርገን እንለቀዋለን። ከዚያ ከርሰራችንን የቅጠሉን ጠርዝ ተከትለን በቅጠሉ ዙሪያ እንወስደዋለን። አያችሁ፣ በራሱ ጊዜ በጠርዙ ትክክል ፖይንቶችን እያስቀመጠ መስመሩን ይሰራል። እኛ እስከ መጨረሻው ጠርዙን ይዘን እንሄዳለን። በራሱ ጊዜ ላይኑን በኦብጀክቱ ትክክል እየሰራ ይመጣል። ልክ የተነሳንበት ፖይንት ጋር ስንደርስ እንደቀድሞ የሰርክሏ አይከን ትመጣልናለች። ክሊክ አድርገን ላይኑን ስንዘጋው እንደምታዩት ሰሌክሽኑ ቁጭ ይልልናል። በጣም ጥሩ። ታዲያ እንደዚህ አውቶማቲካሊ ሰሌክት የሚያደርግ ቱል እያለ ነው እንዴ ከነዚያ ጋር ስታታግለን የነበረው እንዳትሉኝ። ባለፈው ምን ተባብለን ነበር? ሁሉም ቱል የየራሱ ቦታና አጠቃቀም አለው። ማግኔቲክ ላሶ ቱል እስካሁን ካየናቸው ቱሎች የሰሌክሽን ኤሪያውን በራሱ ዲቴክት የሚያደርግ የመጀመሪያው ቱል ነው። ግን ሁሉም ኢሜጅ ላይ ኢፌክቲቭ አይደለም። አሁን እንዳየነው በቀላሉ ሰሌክሽን መስራት የሚችለው ሰሌክት በሚደረገው ኦብጀክት እና በባክግራውንዱ መካከል ኮንትራስት ካለ ነው። አለበዚያ ኦብጀክቱና ባክግራውንዱ ተቀራራቢ ከሆኑ ወይም ደግሞ ሰሌክት የሚደረገው ኤሪያ አካባቢ ብዙ ከለሮች ተጠጋግተው ካሉ ፕሮፐርሊ ኦብጀክቱን ሰሌክት ለማድረግ ይቸገራል። ምክንያቱም ቅድም እንዳልኳችሁ አክቹአሊ የዚህ ቱል ቴክኒክ የከለር ኮንትራስትን መለየት ላይ ነው። ተግባባን? ኦኬ። ማግኔቲክ ላሶ ቱል ከዚህ በፊት ያየናቸው የሰሌክሽን ቱሎች ላይ ያሉት ኦፕሽኖች እንዳሉ ሆነው 3 ተጨማሪ ኦፕሽኖችን ይዟል። የመጀመሪያው ዊድዝ ነው። ይህ ኦፕሽን ቱሉ የኦብጀክቱን ጠርዝ ለመለየት በከርሰሩ ዙሪያ በምን ያህል ስፋት ነው ኮንትራስትን አናላይዝ የሚያደርገው የሚለውን ሴት የምናደርግበት ኦፕሽን ነው። እዚህ ጋር ቫልዩን በጨመርነው ቁጥር የኦብጀክቱን ጠርዝ ዲቴክት ለማድረግ አናላይዝ የሚያደርገው ኤሪያ እየጨመረ ይመጣል። ስንቀንሰው ደግሞ በተቃራኒው እያነሰ ይሄዳል። ይሄ በደንብ ግልጽ እንዲሆንልን ኪቦርዳችን ላይ ካፕስ ሎክ እናብራ። አያችሁ፣ የከርሰሩ ቅርጽ ወደ ሰርክል ተለወጠ። ይህ ሰርክል የሚያሳየን አናላይዝ የሚያደርግበትን ኤሪያ መጠን ነው። ኦፕሽን ባር ላይ ዊድዙን ስንጨምር እንደምታዩት ሰርክሉ ከፍ እያለ ይሄዳል። ኮንትራስትን አናላይዝ የሚያደርግበት ኤሪያ ጨመረ ማለት ነው። እዚህ ጋር ዊድዙ ከፍ ማለቱ በተለይ የተጠጋጉ ኦብጀክቶች ያሉበት ኢሜጅ ላይ ለሰሌክሽን አስቸጋሪ ያደርገዋል። አስፈላጊ ካልሆነ በቀር አነስ ባለ ዊድዝ ሰሌክት ማድረግ የተሻለ ነው። ቀጥሎ ያለው ኦፕሽን ኮንትራስት ነው። እዚህ ኦፕሽን ላይ በኦብጀክቱ እና በባክግራውንዱ መካከል ያለው የኮንትራስት ደረጃ ምን ያህል ነው የሚለውን ሴት የምናደርግበት ኦፕሽን ነው። እዚህ ጋር ቫልዩን ከፍ ባደረግነው ቁጥር የኦብጀክቱን ጠርዝ ዲቴክት ለማድረግ የሚፈልገው ኮንትራስትም ከፍ ይላል። ቫልዩን በቀነስነው ቁጥር ደግሞ ኮንትራስቱ አነስተኛም ቢሆን ዲቴክት ያደርገዋል። ሶስተኛው ኦፕሽን ፍሪኩዌንሲ ነው። እዚህ ኦፕሽን ላይ ደግሞ ሰሌክሽን ለመስራት የሚጠቀማቸውን አንከር ፖይንቶችን ብዛት ነው የምንሰጠው። አንከር ፖይንት ማለት እነዚህ ላይን እየሰራ መሃል ላይ ቁጭ የሚያደርጋቸው ፖይንቶች ናቸው። የሆነ ከርቭድ የሆነ ፓርት ላይ ሲደርስ ላይኑን አጀስት ለማድረግ የሚጠቀማቸው ናቸው። ባይዘው እዚህ ጋርም ቅድም ፖሊጎናል ላሶ ቱል ላይ እንዳየነው ፖይንቱ ልክ ያልሆነ ቦታ ላይ ከተቀመጠ ባክስፔስን ተጠቅመን ማጥፋት እንችላለን። ኦኬ፣ ቫልዩን በተመለከተ ከ50 እስከ 70 ባለው ሬንጅ ብናደርገው አሪፍ ነው። ወይም ባለበት ባይ ዲፎልት 57 ነው፣ እዛው ላይ መተው ነው። እንግዲህ ላሶ ቱልን ያየንበት ክፍል 7 ቪዲዮ ይህን ይመስላል። ሁሉም ነገር ግልጽ እንደነበረ ተስፋ አድርጋለሁ። በቀጣዩ ቪዲዮ እንገናኛለን። እስከዚያው ሰላም።